በዚህ ዓለም ሁሉ መወደድ ነው እንጂ ማን መጣላትም ይፈልጋል? ተጣልተን ያደርንባቸው እኮ ምሽቶች እያለቀስን ለምን ጠሉኝ ያለበት ነው። ሰው ሲጣላህ እንዲህ ከተንገበገብክ እግዚአብሔርም ሊያዝንብህ እንደሚችል ተንገብግበህ መቼ ነው ያለቀስከው? እግዚአብሔር ለአንተ ምን ያላረገልህ ነገር አለ? ምን ያሳጣህ ነገር ኖሮ ነው እንደዚህ የምታጉረመርምበት? ምን ያሳዘነህ ነገር ኖሮ ነው እንዲህ አምረርህ የምታለቅስበት? ሰው ላይ አታልቅሱ ነው አይደል የሚባለው? እግዚአብሔር ላይ ስለምን የምታለቅስበት? ምን ያሳጣህ? ምን የበደለህ ነገር ኖሮ? ምን ያጎደለብህ ነገር ኖሮ? ሁሉንም ነገር ስለ እግዚአብሔር ብለህ ተወው። ስለ ሁሉም ብለህ የተውክለት እግዚአብሔር መልሶ ሁሉን ይሰጣል። ትንሽ ከበሩ ስንወጣ የደመቀው ዓለም እናየዋለን እና አንዳንዶቻችን አብረቅራቂ መስቀል እንፈልጋለን። መግባት የማይጠበቅብን ቦታ እንገባለን። ሰው እንዲያየን እኮ ነው። አንተን ብዬ ብጠጋ ዓለም ከምትፈትነኝ በላይ እንድፈተን ፈልገህ ነው ብለን ማን ያልተናገራል? አንተ በነገራችን ላይ ሳክ እንጂ ለአንተም እኮ እግዚአብሔር የሰጠህ ያልደከምክበት እንጀራ ቀሎብሃል። አንተ ራስህ ከብዶ ያለ ሸክም እያለ ለምን ሌላው እንዲከብደው ሸክም ትጨምርለታለህ? እግዚአብሔርን አሳዝነኸው የወሰደብህን ነገር ሰይጣን ይሰጠኛል ብለህ ዓለም ትሰጠኛለች ብለህ አትሞክር፣ አትዳክር፣ አትድከም። ሲወድ ሰው እውር ነው የሚሆነው። በቃ እቸነከርልሻለሁ፣ እቃጠልልሻለሁ፣ ምን ተሸክም ይማል አንቺንም እሸከምሻለሁ ይላል እኮ። በጣም እኮ ነው የሚገርመው። እንደው ይሄንን እውር የሆነውን ፍቅራችንን ለእግዚአብሔር ምን አለ ብንሰጠው? ለሱ እውር ብትሆንለት ኑረው እየተባል ካለ መኖር፣ አርገው እየተባል ካለ ማድረግ፣ ሁነው እየተባል ካለ መሆን ድርቀት እኮ ነው። ከሰማይ የወረደ የጌታን ሥጋ እየበላ ከጎኑ የተቀዳ ደሙን እየጠጣ ቁርባን የለም ብለህ ስታወራ አታፍርም? የሚገርም እኮ ነው የሰው ጠባዩ። በጣም ነው የሚደንቃችሁ። አርግልኝ ብለን የለመነውን ነገር ከእግዚአብሔር ተቀብለ እያየኸው እግዚአብሔርን መርሳት አያሳዝን? ስጋህም ነፍስህም ሲኦል ገብተው ከሚማገዱ ስጋህን ቀጥተሃት ስጋህን የሚያስፈልጋትን መንፈሳዊ ቀኖና ሰጥተሃት ጹመ ጸልየ ሰግደ መጽውተ መንፈሳዊ ተጋድሎ ተጋድለ ስጋህን በዚህ በምድር ላይ ብትጎዳው ይሻልሃል፣ ለስጋህ ብለህ ነፍስንም ከምትጎዳት ማለት ነው። በጣም ነው የሚያሳዝነው። አምላክህን ለምነህ ባገኘኸው ትዳር እግዚአብሔር ትዝ አይልህም፣ ትረሳዋለህ። ከእግዚአብሔር ተቀብለህ እግዚአብሔርን ከሚያስረሳ ነገር በሙሉ መራቅ አለብህ። ሰሚ የሆነው ተናጋሪ ሲሆን፣ ተናጋሪ የሆነው አድማጭ ሲሆን፣ መምራት የሚጠበቅበት ሲቀመጥብህ፣ የመቀመጥ የሚጠበቅበት ተነስቼ ካልመራው ሲል ይሄ ነው ብጥብጥ የሚፈጥረው። እግዚአብሔር ያልጠበቀውን አንተም አትጠብቅ። እግዚአብሔር የጠበቀውን ግን ማቃለል አትችልም። መልካም ማድረግ ጥሩ ነው። መልካም ላረክበትና መልካም ለምታደርግበት ነገር ግን የምታረግበትን ምክንያት አለማወቅ ግን በጣም ይለያያል። እንደ ሰይጣን ደረቅ የለም። ተሰብኮ የማይሰማ ተነግሮት የማያዳምጥ አይቶ የማያምን እንደ ሰይጣን ደረቅ የለም። አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ በዛሬዋ ዕለት በዚች በተሰጠችን ሰዓት ኦሪት ዘኍልቍ ምዕራፍ 21 ከቁጥር 4 እስከ 9 ባለ ኃይለ ቃል የመጽሐፍ ቅዱስ ምንባብ መነሻነት የምንማር ይሆናል። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ የራቀውን አቅርቦ የረቀቀውን አጉልቶ ምስጢርን ገልጦ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ከምንም በላይ የምንሰማ ብቻ ሳይሆን ሰምተን በሕይወት ለመኖር አምላካችን ቅዱስ እግዚአብሔር ይርዳን። ኦሪት ዘኍልቍ ምዕራፍ 4 ጀምሮ ያለው የመጽሐፍ ቅዱስ ቃል እንዲህ ይላል። ከሖርም ተራራ ከኤዶምያስም ምድር ርቀው ሊዞሩ በኤርትራ ባሕር መንገድ ተጓዙ። የሕዝቡም ሰውነት ከመንገዱ የተነሳ ደከመ። ሕዝቡም በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁን? እንጀራ የለም፣ ውሃ የለም፣ ሰውነታችንም ይህን ቀላል እንጀራ ተጸየፈ ብለው ተናገሩ። እግዚአብሔርም በሕዝቡ ላይ እባቦችን ሰደደ፣ ሕዝቡንም ነደፉ። ከእስራኤልም ብዙ ሰዎች ሞቱ። ሕዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለተናገርን በድለናል፣ እባቦችን ከኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። ሙሴም ስለ ሕዝቡ ጸለየ። እግዚአብሔርም ሙሴን እባብን ሰርተህ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያያት በሕይወት ይኖራል አለው። ሙሴም የነሐሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የነሐሱን እባብ ባየ ጊዜ ዳነ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድ ቢፈቅድ በዚህ ክፍለ ምንባብ መነሻነት የምንማማር ይሆናል። እኛ ለትምህርታችን መነሻ ርዕስ የሚሆነን ቁጥር 8 ላይ በሕይወት ይኖራል በሚለው ቃል እንማራለን። እስኪ በሕይወት ይኖራል በሉ። እስኪ ድገሙት። አሁንም በምን ይኖራል?
በዚህ ርዕስ እንማራለን። አምላካችን እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። መጽሐፍ ቅዱሳችን ነገሮች ሁሉ አስቀድመው ከመሆናቸው በፊት፣ ነገሮች ሁሉ ከመፈጸማቸው በፊት ተጽፎ የምናገኝበት የትንቢት መጽሐፍ ነው። መጽሐፍ ቅዱስ ከብዙ መገለጫዎቹ መካከል አንዱ ራሱ የትንቢት መጽሐፍ መሆኑ ነው። ትንቢት እንደምታውቁት ነገሮች ከመሆናቸው በፊት አስቀድሞ መናገር፣ ነገሮች ከመፈጸማቸው በፊት ይፈጸማሉ ብሎ ማወጅ ነው። መጽሐፍ ቅዱስ ከሚታወቅበት ጠባያቶቹ መካከል ደግሞ አንዱ የትንቢት መጽሐፍ ነው። ነገሮች ከመሆናቸው በፊት አስቀድሞ ይሆናሉ ተብሎ ይነገራል። ይሄ ለብሉይ ኪዳን ብቻ የሚነገር በነገራችን ላይ አይደለም። ብሉይ ኪዳን በጥቅሉ እንደ መጽሐፍ ቅዱስነት ክፍሉ የትንቢት መጽሐፍ ነው። ወደፊት ስለሚፈጸመው በሐዲስ ኪዳን አምላካችን ኢየሱስ ክርስቶስ ስለሚያደርጋቸው የድህነት ሥራዎች በሙሉ አስቀድሞ የተነገሩ የትንቢት ቃላትን የምናገኘው በብሉይ ኪዳን ነው። ሐዲስ ኪዳንም ግን የትንቢት መጽሐፍ ነው። ሐዲስ ኪዳን ላይ ሁለት አይነት ትንቢቶች እናገኛለን። አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገራቸው ትንቢቶች አሉ። ራሱ አምላካችን ኢየሱስ ክርስቶስ በምድር ላይ ሲመላለስ ያስተማራቸው። ሁለተኛው ትንቢቶች ደግሞ ከክርስቶስ ዕርገት በኋላ ጌታችን የተናገራቸውን ያጸኑ፣ አምላካችን ያስተማራቸውን ትምህርቶች በዝርዝርና በስፋት በጥልቀት ደግሞ ተጽፈው የምናገኛቸው ደግሞ ትንቢቶች አሉ እና በመጽሐፍ ቅዱሳችን ታዲያ በትንቢት መነጽር ተጽፈው ከምናገኛቸው የመጽሐፍ ቅዱስ ክፍለ ምንባባትና ታሪኮች መካከል እኛ ያነሳነው ኦሪት ዘኍልቍ ላይ ተጽፎ የምናገኘው የመጀመሪያው ነው። ኦሪት የሚለው የመጽሐፍ ቅዱስ ቃል አቻ ትርጉሙ ብርሃን ማለት ነው። ኦሪት ማለት ምን ማለት ነው? ብርሃን ማለት ነው። ኦሪት በሚል መጠሪያ ደግሞ ተጽፈው የምናገኛቸው 5 መጽሐፍት አሉ። እኒህን መጽሐፍት ቤተክርስቲያናችን ሊቀ ነቢያት ሙሴ እንደጻፋቸው ታስተምረናለች። የመጀመሪያው መጽሐፍ ኦሪት ዘፍጥረት ነው። ዘፍጥረት፣ ዘልደት ተመሳሳይ የሆነ ትርጉም ነው ያለው። አምላካችን ልዑል እግዚአብሔር ፍጥረታትን ካለመኖር ወደ መኖር እንዴት እንዳመጣቸው የሁሉ አስገኚ እርሱ እንደሆነ ለማጠየቅ በዋነኝነት የተጻፈ መጽሐፍ ነው። ምንም እንኳን ኦሪት ዘፍጥረት ስለ ስነ ፍጥረት ያውራ እንጂ ስለ ስነ ፍጥረት ብቻ ግን አይናገርም። በተለይ ደግሞ ከምዕራፍ 3 በኋላ በነገራችን ላይ ኦሪት ዘፍጥረት ስለ ሰው ልጅ ታሪክ ነው የሚያወራው። ሰው እየበዛ እየተባዛ ያለውን ታሪክ ነው የሚያወራው። በዋነኝነት ደግሞ አርእስተ አበው ስለሚባሉት ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ኦሪት ዘፍጥረት ይናገራል። ሁለተኛው መጽሐፍ ኦሪት ዘጸአት ነው። እስኪ ኦሪት ዘጸአት በሉ። ኦሪት ዘጸአት ስለ መውጣት ነው የሚያወራው። ወደ ምድረ ግብጽ ወርደው ባሪያ ስለነበሩት ስለ እስራኤላውያን እንዴት እግዚአብሔር አምላክ በግሩም በሆነ በተአምራቱ ነቅሎ ከግብጽ ባርነት ነፃ እንዴት እንዳወጣቸው ተጽፎ የምናገኝበት መጽሐፍ ነው። ሶስተኛው ሙሴ እንደጻፈው የምናምነው መጽሐፍ ቅዱስ ደግሞ ኦሪት ዘሌዋውያን ነው። ኦሪት ዘሌዋውያን የግብጽን ባርነት ነፃ ያወጣቸውን ሕዝቡን እስራኤላውያንን ከእርሱ ጋር መገናኘት እንዲችሉ ከእርሱ ጋር ያላቸው ግንኙነትም ጭምር በንጽህናና በቅድስና መሆን እንዲችል እግዚአብሔር በኦሪት ዘሌዋውያን ላይ ስለ ምስጢረ ክህነት፣ ስለ ቤተ መቅደስ ሥርዓት ያስተማረው የመጽሐፍ ቅዱስ ክፍል በኦሪቱ ጊዜ ላይ ኦሪት ዘሌዋውያን ነው። ከዛ በተጨማሪም ደግሞ ስለ መስዋዕትም ጭምር ጽፎ እናገኛለን። ኦሪት ዘሌዋውያን በነገራችን ላይ መጽሐፉ ኦሪት ዘሌዋውያን ተብሎ ይጠራ እንጂ ለሐዲስ ኪዳንም ጭምር መነጽር ነው። በጥቅሉ እንዳልኳችሁ የብሉይ ኪዳን መጽሐፍት መዳረሻቸው ሐዲስ ኪዳን ስለሆነ በእያንዳንዱ መጽሐፍ ውስጥ ተጽፎና ተቀምጦ የምናገኘው ነገር ከመጀመሪያ ከምናነበው ምክንያተ ጽሕፈት ወይንም ደግሞ ታሪክ ባለፈ ውስጡ ምስጢር አለው። ውስጡ ከታሪኩ ባለፈ በሐዲስ ኪዳን እግዚአብሔር ሊያደርገው ያሰበውን ሐሳብ ለቅዱሳኑ የገለጠበት መንገድ ነው። ዘፍጥረት ምንም እንኳን እግዚአብሔር ፍጥረታትን ካለመኖር ወደ መኖር እንዴት እንዳመጣቸው ይናገር እንጂ መዳረሻው ምን እንደሆነ ታውቃላችሁ? እግዚአብሔር የፈጠራቸው ፍጥረታት በኃጢአት ከሞቱ በኋላ እንዴት ደግሞ መልሶ እንደ አዲስ እንደሚፈጥራቸው ልክ ቅዱስ ጳውሎስ በሮሜ መልእክቱ በክርስቶስ ኢየሱስ እንደ አዲስ ተፈጠርን ብሎ እንደሚናገረው እርሱ የመጀመሪያው ፈጣሪ ፍጥረታትን ካለመኖር ወደ መኖር እንዳመጣው ይሄው ፈጣሪ ደግሞ እኛ የተፈጠሩትን ፍጥረታት ከመኖር ወደ አለመኖር በኃጢአታችን ቀይረናቸው ነበር። ጥፋታችን እኛን ብቻ ሳይሆን ዙሪያችን ላይ ያሉትንም ስነ ፍጥረታትንም ጭምር
እንዲጎዱና እንዲጎሰቁሉ አድርጓቸው ነበር። ስለዚህ እሱ ፈጥሮ እኛ የገደልነውን እርሱ መልሶ ፈጥሮ እንዴት አዲስ እንደሚያደርጋቸው ኦሪት ዘፍጥረት አምላክ ሰው ከመሆኑ በፊት የተጻፈ የትንቢት መጽሐፍ ነው። ኦሪት ዘጸአትም ተመሳሳይ ነው። ታሪኩን ለሚያነበው ሰው የሚመስለውም ሆነ የሚያየው እግዚአብሔር በግብፅ ባርነት ተይዘው የነበሩትን እስራኤላውያንን እንዴት እንዳወጣቸው፣ ተስፋ ወደሚያደርጉት ወደ ምድረ ርስት ከነዓንም እንዴት እንደወሰዳቸው ነው። ይሄ ታሪኩ ነው። በውስጡ ያለው ግን ኦሪት ዘጸአት ሊሰብከው የፈለገው ትምህርት ግን ምንድነው? በግብፅ በተባለ በሲኦል አሽክላ በሲኦል ሰንሰለት ታስረን የነበርን እስራኤል ዘሥጋ ለተባሉት እኛ እስራኤል ዘነፍስ ምሳሌያቸው ነው። ስለዚህ በግብፅ ውስጥ በሲኦል እስራኤል በተባሉ እኛ ታስረን የነበርነውን እግዚአብሔር ሙሴ እርሱ እንዴት እንዳወጣን፣ እንዴት ነፃ አላቆ ከነዓን ወደ ተባለች ወደ መንግሥተ ሰማያት መርቶ እንዴት እንዳስገባን ታሪክ ነው። ለዛ ነው በነገራችን ላይ ራሱ ጌታችን ኢየሱስ ክርስቶስ በምድር ላይ ተመላልሶ በሚያስተምርበት ጊዜ ላይ የኦሪት መጽሐፍትን እየጠቀሰ ያስተምር ነበር። ራሱ ማለት ነው አምላካችን። እንዲህ በኦሪቱ ተብሎ እንደተጻፈው በሐዲስ ኪዳንም ይሄ ሊሆን ግድ ነው እያለ ይናገር ነበር እና አንዱ እንደዛ አድርጎ ካስተማረባቸው መካከል የእስራኤልን ከግብፅ መውጣት ነው። የእስራኤል ከግብፅ መውጣት የባርነት ነፃ የመውጣት ታሪክ ብቻ አይደለም። ለኛ ከሲኦል ባርነትና ከሲኦል አገዛዝ ሙሴ የተባለ ክርስቶስ ነፃ አውጪያችን እንዴት እንዳወጣን የሚያጠይቅ የሚናገር ታሪክ ነው። ኦሪት ዘሌዋውያንም ተመሳሳይ ነው። ኦሪት ዘሌዋውያን ለሚያየው የኦሪቱ ቤተ መቅደስ፣ የኦሪቱ መስዋዕት፣ የኦሪቱ መሰዊያ እንዴት እንደሆነ የሚመለከትበት ነው። ፍጻሜው ግን ምን መሰላ? የሚገናኝባቸውን ሶስት መስመሮችን ማሳየት ነው። እነዚህም ሶስት ሰው ከእግዚአብሔር ጋር የሚገናኝባቸው፣ እግዚአብሔርም ከሰው ጋር ክህነት፣ መስዋዕት፣ መሰዊያ ናቸው። እስኪ ክህነት በሉ፣ መስዋዕት፣ መሰዊያ። እነዚህ ሶስቱ ክርስቲያኖች እኛ ከእግዚአብሔር ጋር የምንገናኝበት መስመሮች፣ መንገዶች ናቸው። እግዚአብሔርም መልሶ ከኛ ጋር የሚገናኝበትም መንገዶች ናቸው። እነዚህ ሶስቱ በኦሪት ዘሌዋውያን እግዚአብሔር ለሕዝቡ ያስፈልጋል ብሎ መስጠቱ፣ በሐዲስ ኪዳንም አምላካችን ኢየሱስ ክርስቶስ ክህነትን ለሐዋርያት፣ መስዋዕትን ቅዱስ ሥጋውን ክቡር ደሙን ለደቀ መዛሙርቱ ለሐዋርያት፣ መሰዊያ የተባለውንም ታቦትም ጭምር እንደሚሰጥና እንደሚያጸና ማጠየቂያ ናቸው። ከኦሪት ዘሌዋውያን በኋላ ያለው መጽሐፍ ደግሞ ሙሴ እንደጻፈው አምነን የምንቀበለው ኦሪት ዘሁልቅ ነው። የመቆጠር መጽሐፍ ከግብፅ ሲወጡ እንደተቆጠሩ ከነዓንም ሲገቡ የተቆጠሩበትን መጽሐፍ ኦሪት ዘሁልቅ ነው። የመጨረሻው ኦሪት ዘዳግም ነው። ድጋሚ የተጻፈ መጽሐፍ ስለሆነ ከምድረ ግብፅ ወጥተው እስራኤላውያን ወደ ከነዓን ጉዞ ሲያረጉ ሁሉም የወጡት ሰዎች አልገቡ። እግዚአብሔር ባወቀ ከግብፅ ወጥተው ነፃነትን ለማየት ታድለው ነገር ግን የናፈቋትን ከነዓንን ያላዩ ሰዎች ነበሩ። ስለዚህ አባቶቻቸው እንዴት ባለ መንገድ እግዚአብሔር ነፃ እንዳወጣቸው እንዲታወቅ፣ እነሱም ደግሞ ከእግዚአብሔር ጋር ያላቸውን ግንኙነት እንዳይረሱ እንደ አዲስ የተጻፈላቸው መጽሐፍ ነው ኦሪት ዘዳግም። ለዛ ነው ገልጣችሁ ስታነቡት አብዛኞቹ አራቱ መጽሐፍት ላይ የነበሩት ታሪኮች ድጋሚ ተጽፈው ታገኟቸዋላችሁ። አዲስ የሆነ ትውልድ ስለተነሳ ታሪክ እንዳይረሳ ነው። የተደረገለትን ነገር እንዳይዘነጋ እግዚአብሔር ኦሪት ዘዳግምን ድጋሚ እንዲጻፍ አድርጓል። እነዚህን አምስቱን መጽሐፍት ሊቀ ነቢያት ሙሴ እንደጻፋቸው ቤተክርስቲያናችን ታስተምራለች። እኛ ለትምህርታችን መነሻ አድርገን የመረጥነው መጽሐፍ ኦሪት ዘሁልቅ ምዕራፍ 21 ነው። ምዕራፍ 21 በነገራችን ላይ ታሪኩ እንደ ታሪክ ምዕራፍ 21 ተብሎ ተጻፈ እንጂ ቅጥያ ነው። አብሮ ተያያዥ ታሪኮች ናቸው። በተለይ ከምዕራፍ 16 ጀምሮ ያለው ታሪክ ተያያዥነት ያለው ታሪክ ነው። ምዕራፍ 16 ላይ እስራኤላውያን ገና ወደ ከነዓን ሳይገቡ በሰፈሩባቸው ቦታዎች ላይ አሳፍ፣ ቆሬ፣ ዳታን፣ አቤሮን የሚባሉ አራት ሰዎች ተነስተው በሙሴና በአሮን ላይ እንዳመጹ ተጽፎ ታሪክ እናገኛለን። እና የዛ ታሪክ ቅጥያዎች ናቸው እነዚህ አሁን የምናነባቸው ነገሮች በሙሉ። ዳታን፣ አቤሮን፣ አሳፍና ቆሬ ያጠፉት ጥፋት ምን መሰላችሁ? እነዚህ አራት ግለሰቦች
ከእስራኤላውያን ቤት ተብለው ከሚጠሩት ከሮቤልና ከሌዊ ነገድ ተመርጠው የወጡ ናቸው። ጥያቄያቸው የነበረው ባጭሩ ምንድነው? ሙሴ እስራኤላውያንን ከግብጽ ባርነት አውጥቶ እዚህ አድርሷቸዋል። ስለዚህ ከዚህ በኋላ ወደ ከነዓን የመጓዙን የመምራቱን ኃላፊነት ደግሞ ከሙሴ መውረድና ሌላው ሰው መቀበል አለበት፣ ፍትሃዊ እንዲሆን ለማለት ነው። እየሰማችሁ ነው? ፍትሃዊ እንዲሆን ማለትም ሙሴ ብቻ ለምን ይመራል? ሙሴ ብቻ ለምን ኃላፊነት ወስዶ ከዚህ እስከዛ ድረስ ያለውን ጉዞ ይወስዳል? እኛም የድርሻችንን መወጣት አለብን የሚል ነው። ስንሰማው ጤናማ ይመስላል። በነገራችን ላይ እናግዝ የሚል ይመስላል አይደል? ግን ጥያቄው በውስጥ ታዋቂነት የነበረው ምንድነው? እኛ ከሙሴ በምን እናንሳለን? እኛ ከሙሴ በምን እናንሳለን? ሙሴ ማን ስለሆነ ነው አውጪም አስገቢም የሚሆነው? ስለዚህ ህዝቡን ስለሆነ የሚመራው ህዝቡ ተሰብስቦ ድምጽ በመስጠት በእኛ ቋንቋ ዴሞክራሲያዊ በምንለው መንገድ ማለት ነው ድምጽ በመስጠት ሙሴን እኛ እንድንተካው አሮንንም ጭምር እኛ እንድንተካው ያስፈልጋል አሉና ይሄን ጥያቄያቸውን ለሙሴ ይዘው ሲቀርቡ ሙሴ በተቻለው አቅም መልስ ለመስጠት ሞክሯል። መልስ ለመስጠት ብቻም አይደለም ተንበርክኮም ለምኗቸዋል። እኔ ህዝቡን እንድመራ ፈቅጄ ወድጄ እያደረኩት ያለሁት ነገር እንዳይመስላችሁ፣ እግዚአብሔር ስለመረጠኝ ነው እያረኩኝ ያለሁት። በራሴ ፈቃድ እኔ ነፃ አውጪ ነኝ፣ እኔ ሁሉን ነገር ማድረግ የምችል ሰው ነኝ ብዬ አይደለም። እግዚአብሔር ግን ከምጠብቅበት ከበግረኝነቴ ጠርቶ ለዚህ ዓላማ መርጫለሁ ስላለኝ ነው። ምን አለ ሙሴና እግዚአብሔር ህዝቡን ምራ አልመራም ሲባባል የነበረውን ግብ ቢያዩ ኖሮ እነዚህ ሰዎች እንዲህ ብለው አይናገሩም ነበር። በጣም ነው የሚገርማችሁ። ሙሴ ህዝቡን ላለመምራት ያላረገው ጥረት የለም። እግዚአብሔር በዛች በዕፀ ጳጦሱ ውስጥ ሲያነጋግረው እኮ ሙሴ ይሄንን እኛ እንምራው ብሎ የተናገረውን ህዝብ ላለመምራት ብዙ ተናግሯል። አልችልም ብሏል፣ አቅም የለኝም ብሏል፣ ኮልታፋ ነኝ ብሏል። በዚህ ሁሉ በማይችልባቸው መንገዶች ሁሉ እግዚአብሔር ግን አስችልሃለሁ እያለው እንደዚህ ከተባባሉ በኋላ ነው አላምን ሲለው አንዴ እጅህን ብብት ውስጥ ከተትና ለምጻም ሆኖ ሲወጣ እያሳየው መልሰ ከተተው እያለ ያነጻለት በእጅህ ያስከውን በትር ጣለው ሲለው እባብ ሲሆን ጅራቱን ያዘው አትፍራ እያለው መልሶ እንጨት ሲሆን ይሄ ሁሉ ተአምርና ይሄ ሁሉ ማሳመን እግዚአብሔር ሙሴን የሚያደርገውን ኃላፊነት እንዲወጣ ያደረገው ነው። ማንንም ስላላየ ግን ይሄንን ማንንም ስላልተመለከተ ግን አሁን እነዚህ ሰዎች ተሰብስበው ሙሴን ካላወረድን አሉት እና ሙሴ እኔ ወድጄ የለም ፈቅጄ የለም እግዚአብሔር ስለመረጠኝ ነው አለ። እነሱ ሊሰሙ አልፈለጉም። አሮንም መውረድ አለበት አለ። እንደ ሙሴ ሁሉ አሮንም የተሾመው በእግዚአብሔር ፈቃድ ነው። ሙሴና አሮን በስጋ ወንድም ይሁኑ እንጂ ሙሴ አሮንን የሾመው የስጋ ወንድሙ ስለሆነ አይደለም። እግዚአብሔር ሹመው ስላለው ነው። ኮልታፋ ነኝ ሲለው አንደበት ይሁን ስላለው ነው። ክህነት ለአሮን የተሰጠው ለሙሴ ራሱ እኮ አልነበረውም። ክህነት ቤተ መቅደሱን ገብቶ የማገልገል ስልጣን አልነበረውም። ሙሴ ግን አንድም ጊዜ ላይ ስለ አሮን ገብቶ የማገልገሉን ነገር አንስቶ እኔ ለምን እንደዚህ ሆንኩኝ ብሎ ያውቅ። ድርሻውን አውቆ ነበር። ምኑን አውቆ ነበር? አው ክርስቲያኖች በነገራችን ላይ በቤተ መቅደስም ሆነ በማንኛውም ህይወታችን ላይ ድርሻችንን ማወቅ አለብን። ማን ምን ቦታ መሆን እንዳለበት መጠንቀቅ አለብን። ይሄንን ያለ ማወቃችን በጣም ብዙዎቻችንን ዋጋ አስከፍሎናል። ሰሚ የሆነው ተናጋሪ ሲሆን፣ ተናጋሪ የሆነው አድማጭ ሲሆን፣ መምራት የሚጠበቅበት ሲቀመጥብን፣ የመቀመጥ የሚጠበቅበት ተነስቼ ካልመራው ሲል ይሄ ነው ብጥብጥ የሚፈጥረው። ድርሻን አለማወቅ። ቤተ መቅደስ ውስጥ ገብቶ መገልገል የሚጠበቅበት አገልጋይ ካልሆንኩኝ ካለ ማገልገል እየተጠበቅበት ኃላፊነት እያለበት ደግሞ አይ አልፈልግም ብሎ ገሸሽ ሲል ይሄ ድርሻና ቦታን አለማወቅ እና እንደዚህ አይነቱን ነገር ነው ዳታን፣ አቤሮን፣ አሳፍና ቆሬ አመጽ ያስነሱት። ድርሻቸውን አላወቁም። መመራት አልፈለጉም። በሙሴና በአሮን መተዳደር አልፈለጉም። ስለዚህ ውረዱና እኛ ህዝቡን እንምራሉ። ሙሴ ይሄን ነግሮ አልበቃ ብሎ ተንበርክኮ ለመነ፣ ተማጸናቸው። እባካችሁ ተው አለ። ምክንያቱም እያመጹ ያሉት ሙሴ ላይ አይደለም። ማን ላይ ነው? እግዚአብሔር ላይ ነው። አንዳንዴ በነገራችን ላይ እኛም ራሱ አንረዳም። ለእግዚአብሔር ተቆረቆረንና ጠበቃ ቆምንለት ብለን ሰዎችን ስንሳደብም ሆነ ክፉ ነገር ስናረግ እየተናገርነው ያለነው ግለሰቦቹን ብቻ ላይሆን ይችላል። በነገራችን ላይ ንጽህናቸውንም ሆነ ርኩሰታቸውን የሚያውቀው ማን ነው? አንዳንዶቻችን ለእግዚአብሔር ጠቀምን ብለን የምንሳደብ ስላለን
ለአምላካችን አገልግሎት ቀናኢ ነን በምንልበት መንፈስ ውስጥ ሆነን የማይገባ ነገር ስናደርግ እንታያለን። እና እነዚህ ሰዎች የራሳቸውን ጥቅም ለማስከበር ነው በነገራችን ላይ ለእግዚአብሔር ቀናኢ